ጌታ በሚያውቀው እያስጮኸኝ ይውላ በላቦኛለሁ እያስጮኸኝ ማለት ነው። ይሮጣል ይሆናል ይዞም አንዳንዴ ማለት ላይ አብ ብቻውን አምላክ ነው ወይስ አይደለም? አብ ብቻውን አምላክ ነው ወይስ አይደለም? ከወልድ መለኮት የተለየ አምላክ አልጠየቅኩም። አብ ብቻውን አምላክ ነው አይደለም? እንደዛ ነው የሚመለሰው። እንደዛ ነው አልጠየቅኩም። ያልጠየቅኩን አመለስ። አብ ብቻውን አምላክ ነው አይደለም? አብ ብቻውን አምላክ ነው። ነገር ግን ከወልድና ከመንፈስ ቅዱስ አልጠየቅኩም። ነገር ግን የሚባል ነገር አልጠየቅኩም። አብ ብቻ አምላክ ነው ወይስ አይደለም? እንደዛ ነው የሚመለሰው። እንግዲህ ክርስትና ያለ ሆነ እየጠየቀ በቃ ስለዚህ አብ አምላክ አይደለም ብቻውን ያጀማ በቃ አብ አምላክ አይደለም። ለምን ፈራ? ተናገር። በቃ ያሱ አብ አምላክ አይደለም ብቻ በቃ ችግር የለውም። በቃ ችግር የለውም። ወደኔ ና ወደኔ። ከአብ ውጭ አንድ አምላክ ተብሎ የተጠራ አለ ወይስ የለም? ከአብ ውጭ አንድ አምላክ ተብሎ የተጠራ ባይብል ውስጥ አንድ አምላክ ተብሎ ከአብ ውጭ የተጠራ አለ ወይስ የለም? አምላክ ተብሎ ይጠሩ አሉ። አንድ አምላክ የሚለው ሞኖቴይዝምን ፕሩፍ ለማድረግ ነው። አልጠየቅኩም። አንድ አምላክ ተብሎ የተጠቀሰ አለ ወይስ የለም? ከአብ ውጭ ያ አንድ አምላክ እኔ ለምንድን ነው እንድመልስልህ ማትፈቅደው? ያ አንድ አምላክነት የአብ ነው አለ ወይስ የለም? አንድ አምላክነት የመንፈስ አለ ወይስ የለም? አለ ወይስ የለም? ኢየሱስ ክርስቶስ ያ አንዱን አምላክ ነው። መንፈስ ቅዱስም ያ አንዱን አምላክ አለ ወይስ የለም? አለ ወይስ የለም? እየተነገረ እኮ ነው ያለው። እየተነገረ ነው። ዳሴት አለ ወይስ የለም? እየተነገረ ነው። የለም ማለት ነው። እሺ በቃ የለም። በቃ አመሰግናለሁ። ያልተወለደ አምላክ አለ ማለት አብራራው አልገባኝም። ያልተወለደ አምላክ አለ ወይስ የለም? አልገባኝም። ያልተወለደ አምላክ አለ ወይ? ያልተወለደ አምላክ አለ ወይስ የለም? አሁንም አልገባኝም። የሆነ በሌላ ኢየሱስ ችግር የለውም። ኦኬ ያልተወለደ አሁን ኢየሱስ አምላክ ነው አይደለ? ኢየሱስ አምላክ ነው። አምላክ ተወልዶ ነው አይደለ? ኢየሱስ አምላክ የሆነው ተወልዶ አይደለም ወይ? ስለተወለደ አይደለም አምላክ ነው። ቆይ አይደለም ጥያቄ እሱ አልጠየቅኩም። እባክህ ያልተወለደ አምላክ አለ ወይስ የለም? አማን ያልተወለደ አምላክ አለ ወይስ የለም? ያልተወለደ አምላክ እኔ ምን ልትል እንደፈለክ ነው ያልገባኝና ኢየሱስ ችግር የለም። የተወለደ አምላክ አለ። እሺ የተወለደ አምላክ አለ። በመወለዱ አምላክ የሆነ ማለት ነው። አይ የተወለደ አምላክ አለ የለም? ምን ላይ መጽሐፍ ቅዱስ ውስጥ ነው? በቃ ያ ጀማ ይሄን ያክል ነው የሚከብደው። በቃ ይበቃኛል። ችግር ኢየሱስ ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አሜን አለ። ብቻውን ጥበብ ያለው ማን ነው የተባለው? እዚህ ኮንቴክስት ላይ አብ ነው። ነገር ግን ኢየሱስ ክርስቶስ ጥበብ ነው። ጥሩ ቆይ ጥያቄ ጠየቀው አብ ነው አይደለ? እሺ በኢየሱስ ክርስቶስ በኩል ማን ነው የምታመሰግነው? ኢየሱስ ነው አብን ነው የምታመሰግነው? አብን ታመሰግናለህ። ያው ፊልጵስዩስ 2 ላይ ደግሞ ኢየሱስ ይመሰገናል። አልጠየቅኩም። በቃ ችግር የለውም። መልስ መኖሩ እኮ ነው ዋናው። አንተ ጠየቅ። አመሰግናለሁ። ሮሜ ምዕራፍ 1 ቁጥር 8 ላይ እምነታችሁ በዓለም ሁሉ ተሰማች፣ አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። አምላክህን በማን ነው የምታመሰግነው? ስሩ ክራይስት በኢየሱስ ክርስቶስ በኩል አድርገህ። ስለዚህ መመስገን ያለበት ማን ነው በዚህ ክስ መሰረት? ኦኬ እነዚህን ክፍሎች ከሆነ እነዚህ እሱ ያመጣቸው ክፍሎች አብ የሚመሰገንባቸው ክፍሎች ናቸው። እሱ እስካሁን እየጠቀሰ ያለው አብ ምስጋና የተቀበለበትን ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። ያኔ በነቢያት የተናገረው አሁን በልጁ የተናገረው ማን ነው? እዚህ ክፍል ላይ አብ ነው የሚለው። አብ ብቻውን ግን ነው ሲናገር የነበረው። አመሰግናለሁ። በቃ አመሰግናለሁ። አብ ነው ከማዕፀን የሰራ የሚቤዥ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ አብ፣ ከሰማያትን ለብቻ የዘረጋው አብ ብቻውን ነው የዘረጋው እግዚአብሔር። እኔ ከኔ ጋር ማንም የለም። አንድ ልጨምርላችሁ፣ ያው አብ ስላለ ማለት ነው። እሺ አብ ነው ብሏል። እኔ እግዚአብሔር ነኝ አብ፣ ከኔ ጋር ማንም የለም። በቃ ከኔ በቀር አምላክ። እሺ እውነተኛ አምላክ ብቻህን ይሁን ከአንተን የሚለው ማን ነው? ኢየሱስ። እሺ እዛ ጋር አይ ቲንክ ግራማቲካል የሆነ እንትን ምንድን ነው አርጊውመንት ማድረግ ይኖርብናል። ምን ማለት እንደሆነ አንተ ማን የጠየቅኩ ነው ጥያቄው እኮ እየመለስኩልህ ነው። መቼስ ግራመር ምን ግሪክ ግራመር ምን እንደሆነ አታውቅም። ላስተምርህ። ጸጥ በል። እሺ ታስተምረኛለህ። ቆይ ወደ መልስ ይመጀመሪያ ማን ነው? ስለ ግራመር አይደለም ማን ነው ያደረገ ያለው? እሺ ማን ነው መልሶ እንዳንተ በቃ ማን ልመልስልህ? አትሩጥ። ማን ነው ብለህ መልስልህ። አትሩጥ። ማን ነው? ጆሮውን ምን ውጭ ጥለህ ነው እንደመጣው?
አዳም ማንን ነው? እኔ ጥያቄ እሱ አይደለም እባክህ። ማንን ነው እውነተኛ አምላክ ብቻ ነው? ልመልስ ዝም በል። ማንን ይላል? ይሄን ነው እንደ አፍን የፈታው። እሺ በቃ በቃ ትቶታል። አሁንም ትቶታል። ልመልስ ጥያቄ ልቀይር። በቃ ጥያቄ በቃ አልመልስም ማለት በቃ እንኳንም አንተ መጣ እንኳንም አንተ ጠየቅ፣ ሁለተኛ እንዳትመጣ ችግር በማንነትም በምንነትም አንድ አምላክ ታመልካለህ። ምን በማንነትም በምንነትም አንድ አምላክ ታመልካለህ። በምንነቱ አምላክ የሆነ አንድ የሆነ በማንነቱ አምላክ አንድ የሆነ በምንነቱ ደግሞ ሶስት አካላት የሆነ ነው ማመልከው ነው። ባይብል ላይ አንድ አምላክ የሚል ነገር በጣም ብዙ ቦታ አለ። ለምንድን ነው አንድ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያልተጠቀሰው? አይ ቃል በቃል እንደዛ ግዴታ መቀመጥ የለበትም። ለምን አልተጠቀሰም? አይ ግዴታ ስላልሆነ አስተምሮ ካለ በቂ ነው በየቦታው ላይ ካለ። አይ አንድ አስተምሮ አልጠቀስክልኝም በነገራችን ላይ። እሺ አመሰግናለሁ አማንዬ። አብ አምላክ መሆኑን አይተናል። መቀጠል ትችላለህ። አምላክ መሆኑን አይተናል። እሺ አሁን መቀጠል ትችላለህ። ላበላቡኛለሁ እያስጮኸኝ ማለት ነው። ይሮጣል ይሆናል ይዞም አንዳንዴ ማለት ላይ እስከባ ኦኬ ወኢዛ ሰአለከ ዒባዲ ዐኒ ባሮቼም ስለኔ በጠየቁህ ጊዜ ጌታችን ሩቅ ነው እየጮህን እንጥራው ወይስ ደግሞ ቅርብ ነው ቀስ ብለን እንለምነው ብለው ስለኔ በጠየቁህ ጊዜ ፈኢኒ ቀሪብ እኔ ቅርብ ነኝ። አንድ ባሪያ እኔ ለራሴ ቅርብ ነኝ ብሎ ከሚያስበው በላይ ጌታው ለሱ ቅርብ መሆኑን ይወቅ። በድቅድቅ ጨለማ በጥቁር ድንጋይ ላይ የምትጓዝን ጉንዳን ኮቴ የሚሰማ ጌታ ኡጂቡ ዳዕወተ ዳዒ ኢዛ ደዓና ለህ የለማኝንም ጸሎት በለመነኝ ጊዜ ይቀበለዋለሁ። ምናልባት እኮ የለማኝ ደካማ ተሳሳች ይሆናል፣ ግን ምንም ቢሆን የለማኝን ጥሪ የምቀበለው እኔ ነኝ አለ። ይበልጥ ደግሞ ስለ ቅርበቱ ሲያነሳ ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ እኛ ለሰው ልጅ ከደምጋኑ ጅማት በላይ ቅርብ ነን። ይጠይቅ ይሰጠዋል፣ ይለምን ያገኛል። ሱብሃነከ ረቢ ሄል ምን እንደሚመስል ያሳየኝ ሴት ነኝ እኔ። ሞት ራቁትነት ምን እንደሚመስል ያሳየኝ ሴት፣ መከዳትን፣ የሃይማኖት ማኒፑሌሽን፣ የሶሳይቲ ክደትን፣ ብቸኝነትን፣ ችግርን፣ መከራን፣ ክብርን በሰው አይን ክብር የሚባለውን ሁሉ አሳይቶ ያመጣኝ። ስለዚህ የቱ ነው ብርቄ ነኝ? ብርቀኛ ነኝ። አዎ አላህዬ በየድኩበት ብርቀኛ ነኝ። ፈጣሪ እዚህም እዛም ብርቀኛ ነኝ። ስለዚህ ብርቀኛ እንደመሆኔ ደግሞ አንትል ፈጣሪ ብሎ አንትል ነፍሴ እውነተኛዋ እሱን አይታ እስከምትረካ ድረስ ብርቀኛ ናት። እንደተስገበገበች ትቆያለች። ሆፕፉሊ እናንተም ያላ ፍቅር የኔን ያህል እንደዚህ ላይ ቃላትን እንዴት ነው ቃላት አንዳንድ ጊዜ የማይገልጹት ነገሮች አሉ። አንዳንዴ ህይወታችሁ ውስጥ የሚገርመው እዝነት ያላ እዝነት አልገባቸውም እንዴ ነው የምለው። ላይ ያ እዝነቱ ትንሿ ለኔ ጠብቷ ነክታ ነው ይሄንን የሰዎችን ትዕቢትና ላፈራርሶ እኔ ጋር እንዲመጣ ያደረገው። የእስልምናን ትምህርት እነዚህ ሰዎች ምነግርሽ አላቃቸውም፣ አንዳቸውንም አላቃቸውም፣ ግን አምጥቶ እንዲናገሩ አድርጓቸዋል። ፈልቅቆ ቁርአንን እንዲቀሩ አድርጓቸዋል። ፈልቅቆ ህይወታቸው እንዲያጋሩ እንድማር አድርገውኛል። ፈልቅቆ ጋፋቸው ከክርስቲያኑ ሳይቀር ከሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ እንዲያወራ አድርጓልማ። ያ ሰውዬ ቢሆን ከነ ትዕቢቱ መጥቶ አይነግረኝም። ትዕቢቱ ክርስቲያን ነው ሊያስናግረው አይችልም። ቪዲዮውን ግን ስታይ ትዕቢቱን ሰብሮ ፈጣሪ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብሎ ሲያወራልሽ ቪዲዮውን ብታዩ እውነት ብሏል ይሄ ሰው ነው የምትዩ። መልእክት ነበር አለኝ። ስለዚህ ያናግረዋል ፈጣሪ እንዲናገር ያደርጋል። ምክንያቱም መልእክቱ ሊገባኝ የሚችለው ከዛ ሰው ብቻ እንደሆነ ያውቃል። አላህ እንዴት ሆነልሽ ይሉኛል አይደል? እንዴት ነው የማይሆነው? እኔ እኮ ሰማይ ምድር ባለቤት የሆነው ፈጣሪ የሱ ባሪያ ሆኜ እንዴት ነው የማይሆነው? ነገ እኮ እንደዚህ ይደርስብሻል። እንዴት ሆይ እኔ ማንኝና እሱ ባሪያውን የፈለገ መሬት ቢያንደባልላት ቢፈልግ እዛ ቢወስዳት እዛ ቢያደርጋት እኔ ማንኝ? መብቱ የሱ አይደል እንዴ? እንዲና እንደዚህ ብዬ የሚያንቀባረር ማንኝ? እኔ ፈጣሪ ማን አለኝ ብላ ነው አዲስ እነሱ ያልኖሩበትን እስልምና እንደዚህ ለኔ ያው እስልምና ቆመ። ሙስሊሞች እኮ 3-4 ማምለክ ጀምረዋል ቢሉኝ ማለት ነው። ለኔ ግን አንድ ፈጣሪ አላህ አለ ብዬ ሞታለሁ እንጂ ማንንም ተደግፌ አይሆንም። ለምን እርግፍ ብሏል አለም እኮ አንቺ ብርቅ መጣሽ። እነሱ እኮ ሌላ 3-4 ያጋሩ ነው እንዲም አለ ቁርአን ላይ እንዲም እንደዚህ ብለው ቢቀጥፉ እንኳን እኔ ዳዝም ማያተር ቁርአን ሙሉ ተንትረሽ አላነበብሽውም። 4ቱ ቨርስ ለኔ በቂ ነው። ፈጣሪ አላህ እንደ ቃሉ እንደተናገረው አንድ መሆኑ ተናግሯልና አምኜዋለሁ።
እውቀትም ከሆነ እውቀት በቂ ነውና አልহামዱሊላህ አለኩል ሐል ለሱ ለፈጣሪያችን አላ ክብር ምስጋና ይገባው። ዛሬም አንቺ ቤት መጥቼ ምናልባት አንቺ በጣም ከመውደድሽ ብትሰሚ ብሎ ነው ያዘጋጀው ሊሆን ይችላል። የሰሙትም ሰዎች ብዙ በተደጋጋሚ ሊኖሩ ይችላሉ። ከዚህም በኋላ ደግሜ ባልነግራችሁም እንኳን ዛሬ ነው ለተወሰነ ጊዜ ባላረገው ረጅሙን መንገድ ግን ይሄ ያወራውላችሁን እንዳለ ያላ ፈቃድ ነው የኔ መንገድ የሆነውና ፕሊስ ጊቭ ኢት አ ቻንስ። እስልምና ለሌሎቹ ለምትሰሙት ካላችሁ ጊቭ ኢት አ ቻንስ። አትከስሩም። አትሊስት ምን ታተርፋላችሁ? ፒስን፣ የምድራዊ ሰላማዊ ኑሮ ብትሰልሙ ነፍሳችሁን ራሳችሁን ወዳችሁ ፈጣሪያችሁን ብታዩ። ባትሰልሙ ግን አትሊስት አትቅጠፉ። በቃ አትሊስት ይሄንን ነገር ማጠልሸቱ at the end ጎሉ ምን ልታገኙበት ነው? go back to your box። ወደ መጽሐፍቶቻችሁ ሂዱ። ጥንቋዮችም ከሆነ ወደ ጥንቆላችሁ ሂዱ። ግን በምታመልኩትም ከሆነ ሂዱ። ስለምን መታችሁ ስለ አንዱ ፈጣሪ ያለ አትቅጠፉ። አትሊስት the best you can do is go back to your books። የእናንተ አለኝ የምትሉት አምላክ ካለ ከኔ አላህ ጋር እስቲኑና እናውሳው። አለኝ ብላችሁ ስለኔ አላህ እናንተ መታችሁ አትንገሩ። ስለራሳችሁ እስቲ ፈጣሪ ስለ ድንጋዩ እናውራ። that's all I can say። አላህ ይወዳችኋል ሁላችሁንም። እድል